እንግሊዘኛ መዝሙሮች የምትሰሙ ሰዎች አይታችኋል? መዝሙሮቹ ኮንቴንታቸው ሆሊ ነው you are worthy ነው the lamb of God ነው የታረደው በግ ነው ቅዱስ ነው ላይ ያለውን አብና ልጁን የሚያሳዩ ናቸው ብዙዎቹ። እርር በል ጠላቴ ማለት ሆሊ ነው በቃ ሆሊ ሲል ብድግ ነው ሰው ይቆማል። በቃ እዛ ሀገር አገልጋዩ የሚቸገረው ምንድነው? ሰው እየቆመ ይቸገራል። ከዛ ይወጣና ተቀመጡ ይላል። ተቀመጡ አሁን አንድ መዝሙር አገለግላችኋለሁ ይላል። በቃ the lamb of God ምናን የሚል ይጀምራል። በቃ የእግዚአብሔር በግ የታረድከው ሲል ሰው ይቆማል። ሌላኛው ይወጣና በቃ ቁጭ በሉ ይላል። እዛ ቁጭ በሉ በማለት ነው ሰውየው የሚቸገረው። ለምን ሲባል መዝሙሩ ስለሚያስነሳ ይነሳሉ። እኛ ጋር ስለማያስነሳ እስቲ በእግሮቻችን እንቆማለን። በምን እንደምንቆም ሁሉ ነገሩን ማለት ነው። ተሳስተን በእጃችን እንዳንቆም በእግሮቻችን እንቆማለን እና በምን እንደሚቆመው ልማድ እኮ ነው። ለምን ሲባል መዝሙሩ አያስቆምም። ቸበርቻቻን የጥምቀተ ባህር ነው አያስቆምም። ሰማያት ክብርህ ይናገራሉ የምድርን ፍጥረታት ሁሉ መላእክት በፊት ሆነው ይሰግዳሉ ቅዱስ ቅዱስ እያሉ ቅዱስ 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 እግዚአብሔር ስትል አናፌሮ ነው ወደ ላይ አጣ እኛም ከምድር ሆነን ቅዱስ ቅዱስ ንጉሳችን እግዚአብሔር አብና ወልድ መንፈስ ቅዱስ ዘላለማዊ ያል ሶስተኛ መዝሙር ስገባ ሰው ይቆማል። አብቷል በደረፈ ያቺኛው ተራው የኔና ምናምን ኢየሱስ ምን አለ እንደዚህ ነው ደግሞ ይላል። ምን አለ እዚሁ ለዚህ ብዙ ነገሮች ትዝታችንን ያመጣብናል። ድሮ ያሉ እረኛው